ኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችውን የባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሳቷ በግልጽ የባህር በር የህልውናዬ ጉዳይ ነው ማግኘቴም አይቀርም ካለችበት ጊዜ አንስቶ የኢትዮጵያን እድገትና በጎ ነገር የማትሻው ግብጽ ነገሩን ስታጣጥል ከርማለች። ኢትዮጵያ በግልጽ የባህር በር ጉዳይን ማንሳቷ ግብጽን አንጨርጭሯታል። ይህንንም በተለያየ ጊዜ ባለስልጣኖቿ ከሚያደርጉት ንግግር የጎረቤት ሀገራትን መሪዎች እየጠሩ ከሚያደርጉት ውይይት መረዳት ይቻላል። ድርጊታቸው ክፋትና ምቀኝነት ከመባል ውጪ አንድም መገለጫ የለውም። ይህችው ሀገር ትላንት በውጭ ጉዳይ ሚኒስትሯ ባድር አብዱላቲ በኩል ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም፣ የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው የሚል ዲስኩር ይዛ ብቅ ብላለች። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ማለታቸውም ተሰምቷል። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ዕጣ ፈንታ ዙሪያ እየመከረች ነው። ይህን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱንና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ አገራት ናቸው ሲሉ ለአል አረቢያ መናገራቸውም ስፑትኒክ ዘግቧል። የኢትዮጵያ የባህር በር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብላ እንደምታምን ጠቅላይ ሚኒስትር አብይ አህመድ ቀናት በፊት መናገራቸው ይታወሳል። ቀይ ባህርን መልሳ ለማግኘት በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ አስፈላጊ መሆኑን የገለጹት ጠቅላይ ሚኒስትሩ የፈለገ ብንወያይም ግን ለማጣት የፈጀብንን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም ሲሉ ነበር የተናገሩት። አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።